ኡስታዝ ደህና ናቸው? አልሐምዱሊላህ አልሐምዱሊላህ። ሕያከላህ ባረከላሁ ፊክ። እኔ አግብቼ አንድ ወልጃለሁ። መጀመሪያ ታሪኬን ስነግሮት አንዲት ዘመዴ ነበረች፣ መልካምና ቆንጆ እንዲሁም ጥሩ ባህሪ ያላት ነበረች። ከሷ ጋር ልንጋባ ተስማማን፣ ጨረስን። ወደ ቤተሰብ ልናሳውቅ ስንል ይህቺ የወለድኩላት እስር ያለችው ባለቤቴ አግብታ ተፈታ ነበረ። ሌላ ካጫት ውጭ የነበረች ማለት ነው። የሆነ ጓደኛዬ አንተ አግባት አለኝ፣ ይችን የፈታችውን ማለት ነው። አይ እኔ ከሌላ ጨርሻለሁ አልኩት። ልጅቱም የእህቴ ጓደኛ ስለነበረች ድሮም ብዙ ባንቀራረብም ግን እንተዋወቃለን እና በቴክስት አግባኝ ብላ ላከችልኝ። በዲኗ ከዛችኛዋ ከዘመዴ ቆንጆ ካልኳት ትበልጣለች። ጨርሻለሁ ላገባ ነው አልኳት። አይ ችግር የለውም ሁለታችንንም አግባን አለችኝ። ያችኛዋ እንዳታመልጠኝ ፈርቼ አይሆንም አልኳት። ኋለኛዋን ማለት ነው። እኔ ድንህን ብዬ ብጠይቅህ እንዴት ታሳፍረኛለህ ስትለኝ አሳዘነችኝና እንዴት እናድርገው ስላት ቤተሰብ ጋር እንንገርና በድብቅ ይሰሩልን፣ ያችኛይቱን በሰርግ አግብተህ ኋላ ትነግራታለህ አለችኝ። እሺ አልኩ። ንካሁም ታሰረ። ሳንገናኝ የዛችኛይቱ ለቤተሰብ ለመንገር ዛሬ ነገ እያል በዚች በልጄ እናት በዘዴ አድርሳት መሰለኝ ሰማች፣ ተቆጣች፣ አበደችብኝ። በቃ እንዴት ደበቅከኝ ብላ ተቆጣች፣ እምቢ አለች። ሌላም አገባች። እኔም ከዚችኛይቱ ጋር አመት አብረን ቆየን፣ ወለድን። ከዚያ ሰዑዲ ሄጄ ሞቼ አለች። እሻልኩ ሄደች። በ3 ዓመት ውስጥ ቤት ሰራች። በስሜ ነበር ቤቱ የተሰራው። 6 ዓመት ሆናት። ከቅርብ ጊዜ ጀምሮ ከኔ ጋር ያላት ግንኙነትን ቀነሰች። ስደውልላት እንግዳ መጥቶ የአረቤ እናት መጣ፣ በቃ ምክንያት ታበዛለች። ኦንላይን ላይ አያታለሁ፣ ነገር ግን ዝም ትለኛለች። ሳጣራ ከድሮ ባሏ ጋር ጀምራለች አሉኝ። ጠየኳት። አዎ እወደዋለሁ አለችኝ። በቃ በስሜ የነበረውን ቤቷን አላህን ፈርቼ ሳልጨቃጨቅ በስሟ አዞርኩላት። ነገር ግን ኡስታዝ ስንፋታ የመጥሎ ተብሎ 100,000 ተቀብያለሁ። እሱም ቤቱ ሲሰራ ለፍቻለሁ። ምንም ንብረት የሚባል የለኝም። ሐራም ከሆነብኝ ልመልስላት፣ ይህንን ንገሩኝ ይላል። ኢላህ ኢላላህ። እንደዚህ አይነቱ እንዲመለ እንደዚህ አይነቱ እንድና እንደዚህ አይነት ሴትም አለ። ሱብሃንአላህ። ለመጥሎ የሚባል ይሄ ኹሉዕ የሚባለው ማለት ነው። ለኹሉዕ ገንዘብ ትሰጠዋለች። ከዛ ገንዘብ ከፍላ መላቀቅ ማለት ፊዳ ቢዛ እንደ ማለት ነው። ይሄ ነው። ፈኢን ኺፍቱም አላ ዩቂማ ሁዱድ አላህ ፈላ ጁናሃ ዐለይሂማ ፊማ እፍተደት ቢህ። ችግር የለም በሰጠችው ነገር ምን ያክል ይሁን የመህር ያክል ይሁን ይላሉ ባዕዱ አህለል ዒልም። ከፊሎች ደግሞ ከመህርም በላይ መጠየቅ ትችላለች ነው። ይችላል መጠየቅ ከመህርም በላይ። ምናልባት ከመህሯ በላይ ቢሆንም 100,000 እንግዲህ ይሄ ወንድም በጣም ብዙ ነገር ለፍቶ ያለበት ሁኔታ ነው ያለው። ወዲያ በሰጠችህና እንትን ባልከው ነገር ምንም ችግር የለውም ኢንሻአላህ። ባረከላሁ ፊክ። አንተ ይሄ መልካም ሰራህ ነው።
ብትመጀንበት ራሱ ያዋጣል ብዬ ነው የማስበው። እንዴ በአሁን ሰዓት እንኳን በስሙ ቤት አድርጎ አንቆ ይዛል እንጂ እንዴ እኩል ነው መካፈለሽ ብሎ ሚሊዮን ይሰነጥቅላታል እንጂ አይተውም። ሁለተኛ እንደው እህቶች እንደዚህ አይነት ድፍረት ግን ደግሞ ሁሉም አይደለም። እኔና በኩል ደግሞ እህቶች ናቸው ስታለቅሱ ሐታ ራሱ የኔን ስሜት አንድ ጊዜ ወደ ታች አንድ ጊዜ ወደ ላይ እኮ ነው እኔ ሳነብ ራሱ የሚገርመኝ ማለት ነው። አንዳንድ ወንዶች የሚገርም ወንድ አለ፣ አንዳንድ ቦታ የሚገርሙ ሴቶች አሉ፣ የሚገርሙ ማለት ነው። አሁን እንደዚህ የልጅሽ ባል ነው እንደው የምትሰሚም ከሆነ ማለት ነው የምትሰሚም ከሆነ የልጅሽ ባል ነው። የልጅሽ ባል ጋር ነው መቀጠል ያለብሽ። እንትን የልጅሽ አባት ማለት ነው አፎን የልጅሽ አባት ባልሽ እሱ ጋር ነው መቀጠል ያለብሽ። መቀጠል ያለበት ይሄ ነው። በእንደዚህ አይነት መልክ ነው ኑሯችሁን ማስተካከል ያለባችሁ። እንደ የግድ የዱሮ ባሌጋ ተብሎ እንደገና ልጅን አባት አልባ ማድረግ በታትኖ የሆነ ነገር ማድረግ በጣም ይደብራል። ይደብራል፣ ጥሩ አይደለም። እንደው ታስተካከሉ እስኪ። እንደው ብር ስታገኙ የሆነ ነገር ልውጥ አትበሉ። ሰው ሁለት ጊዜ እንዴት ይፈጠራል? ያ አላህ ሁለት ጊዜ ባህሪ ማለት ነው። ቆዳቸው እንደ እባብ እንደገና ገልፈው አዲስ ቆዳ ያወጣሉ የሆነ ነገር ሲመቻቸው ማለት ነው። አላህን ፍሩ። አሁን እንደዚህ አይነት ባሎችን እንደው ስንት የሚያሰቃያል። የምታሰቃየውን አይቀናሽ። ያንኛው መጀመሪያ ፈቶሻል፣ አሁንም ያሳድድሻል። ምንም ታውቂዋለሽ። የቆመ ደህና ያለ ባልጋ ብር ስታገኙ አትኮፈሱ። ሚሊዮነር አይደላችሁ። ስንት ተለፍቶ ስንት ነገር ሆኖ ሰው እዴ ላኢላሀ ኢላላህ ሞራል ላይ ወደዋለሁ በኒካህ ላይ ሆኖ እንትናን ወደዋለሁ ምን የሚሉት ቅብጠት ነው ይሄ? ከኋላ ደግሞ ሳነብ ዲነኛ ናት ተብሎ ነው እንግዲህ ይሄ የመጣው። ኧረ ተው እህቶች፣ ኧረ ተው ግን ተው፣ ኧረ ተው። ይሄን ባጎርፍ ይወስዳችኋል። ተው፣ እናንተም ትጠግባላችሁ። በጣም አሁን ወንዶች ብዙ ጊዜ የሚጽፉልኝ አንተ ለእህቶች በጣም ወገንህ ነው የምትከራከረው አይነት ማለት ነው። በተለይ ብራቸው እየተበሉ ስለሆነ ብራቸውን ስለሚበሉ በጣም አጠብቃለሁኝ ስለሚበሏቸው። ነገር ግን አንድ ነገር ልንገራችሁ፣ ባሎቻችሁን ማታሰቃዩ። ባላገር አግብተሽ ትመጫለሽ፣ መቀየር እየቻለሽ ሌላ ጋር ትጀምሪያለሽ። ጥርቅ ካለ የኔ ቢጤ ገጠር የሆነሽ ማለት ነው። የኔ ቢጤ ገጠር የሆነሽ ጥጥት ካለ ገጠር አማርኛሽ ራሱ ወፋፍራም ዲያል እያወራሽ ማለት ነው። ዲዲዲ እያልሽ መጥተሽ እዚህ ስትመጪ ትቀናጫለሽ። ትንሽ ሰንቲም ቋጠር ታረጊያለሽ። በቃ አለቀ። እዛ ስትሄጂ ራሱ ምን በቃ ጫማሽ አቧራ እንዳይነካኮ ነው። እንደ ጫፏን እየተረገጥሽ ባለብር ነሻ። በቃ ገባች። ከአረብ ሀገር ነው የመጣችው። አለቀ በቃ። ያንኛውን ባል የዋህ ነው፣ ምስኪን ነው። ዳልን አሁን እሱም አለቀቀም፣ ደደ አለቀቀውም። የአማርኛ ግርድፍ አማርኛ ነው የሚያወራው። የኛ ከተሜ ተይ፣ የኛ ባለ አረብያ ኧረ ተይ። አላህን ፍሪ አቦ ጀጅ እንደዚህ አይነቶች ነው። ምን ብዬ እናገራለሁ? ከዚህ በላይ ምን አወራለሁ? ምን እላለሁ? እሱ ያልተናደደውን የተናደድኩኝ አይደለም እንዴ? አጻጻፉ ራሱ ረጋ ያለ እንግዲህ አላሁ አለም እንደ ጽሁፉ ከሆነ የሚገርም ሰው ነው። ባረከላሁ ፊክ ዛከላህ ወላሁ አዕለም።